ሃይማኖት ላላቸው ሰዎች ደግሞ ሞት ወደ እግዚአብሔር የሚኬድበት መንገድ ሆኗል ማለት ነው። ወፍናዊውኒ ለሞት እግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው፣ የሞትን ብልሃቱን የሚያውቅበት እግዚአብሔር ነው ተብሎም ይተረጎማል። ግን ሞት ወደ እግዚአብሔር መሄጃ መንገድ ነው። ሞት ለክርስቲያን መጨረሻ አይደለም። ስለዚህ ሁልጊዜ ከሞት ባሻገር ላለው ብዙ ሕይወት፣ ከሞት ወዲህ ላለው ጥቂት ሕይወት እየቀነስን ከሞት ባሻገር ላለው ብዙ ሕይወት ስንኖር ክርስትና እውነትም ትክክለኛ መንፈሳዊ ንግድ መሆኑ በዚህ ይተረጎማል። በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ነው። ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም። ሳምንት የሚበላ እና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም? ሰይጣንን ለማን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉማል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግሙም። በቃኝ የማይል ሰው ይህን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል እና በቃኝ እንድንልም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ምን አለ? እምከመ ረከብነ ሲሳየነ ወአራዘነ ያእክለነ፣ የዕለት እንጀራ የዓመት ልብስ ካገኘን ይበቃናል ብሏል። ሰው ሲበላም ርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥ ሳይርብ እየበላ ሆኖ ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እግዚአብሔር እህል አይንሳን